ብዙ ሰዎች ንግድ ይጀምራሉ። ነገር ግን ከ2 ወይም ደግሞ ከ3 ዓመታት በኋላ አብዛኛው ይዘጋሉ። ምክንያቱም የገንዘብ እጥረት ብቻ አይደለም። ብዙ ጊዜ የሚያወድቁት 5 ቀላል ነገሮች ናቸው። ዛሬ በዚህ ቪዲዮ ትንሽ ንግድ የሚያወድቁ 5 ከባድ ስህተቶችን እንመለከታለን። እነዚህን ካወቅክ ንግድህን ከመውደቅ ማዳን ትችላለህ። አንደኛ፣ ገበያን ሳያውቁ ንግድ መጀመር። ብዙ ሰዎች የሚሰሩት ትልቁ ስህተት ማርኬት ሪሰርች ሳያደርጉ ንግድ መጀመር ነው። ለምሳሌ አንድ ሰው ሱቅ ይከፍታል፣ ነገር ግን በዛ አካባቢ ተመሳሳይ ሱቅ 10 ሊኖሩ ይችላሉ። ስለዚህ ውድድሩ ከባድ ይሆናል ማለት ነው። ንግድ ከመጀመርህ በፊት እነዚህን ነገሮች ጠይቅ። አንደኛ፣ ደንበኛዬ ማን ነው የሚለውን ጥያቄ መመለስ አለብህ። ሁለተኛ፣ ይህን ዕቃ የሚፈልጉ ሰዎች አሉ? ሶስተኛ፣ ውድድሩ ምን ያህል ነው የሚሉ ጥያቄዎችን መልስ ስጥና ጀምር። ሁለተኛ፣ የገንዘብ አስተዳደር እጥረት። ብዙ ንግዶች የሚወድቁት ገንዘብን በትክክል ስለማያስተዳድሩ ነው። አንዳንድ ሰዎች የንግድ ገንዘብን ለግል ወጪ ይጠቀማሉ፣ ትርፍና ወጪ አይመዘግቡም። ታዲያ ይህ ነገር ንግድህን ቀስ በቀስ ያወድቃሉ። ለዚህ ትክክለኛ መፍትሄ የሚሆነው ገቢና ወጪን መመዝገብ፣ የንግድ ገንዘብን ከግል ገንዘብ መለየት። ሶስተኛ፣ ደንበኛዬን አለማክበር። ንግድ የሚቆመው በደንበኛ ነው። ነገር ግን አንዳንድ ነጋዴዎች ደንበኛን አያከብሩም። አገልግሎት ሲሰጡም ይዘገያሉ፣ ጥራት አይጠብቁም። ደንበኛ አንድ ጊዜ ከተናደደ እንደገና አይመለስም። ንግድህ እንዲያድግ የምትፈልግ ከሆነ ደንበኛህን በፍቅር ያዝ። አባባሉም ደንበኛ ንጉሥ ነው ይባላል። አራተኛ፣ ማርኬቲንግ አለመስራት። ብዙ ሰዎች የሚያስቡት ንግድ ከከፈቱ በኋላ ደንበኞች ራሳቸው ይመጣሉ ብለው ነው። ነገር ግን ዛሬ ማርኬቲንግ ካልሰራ ንግድህ አይታይም። ለምሳሌ ፌስቡክ ማስታወቂያዎች ላይ፣ ቲክቶክ ቪዲዮ፣ ቴሌግራም ቻናል በመክፈት በእነዚህ ነገሮች ላይ ደንበኞችን ወደ ንግድህ ማምጣት ትችላለህ። የመጨረሻው የትዕግስት እጥረት። ንግድ በአንድ ቀን ትልቅ አይሆንም። ነገር ግን አንዳንድ ሰዎች 2 ወይም ደግሞ 3 ወር ካልተሳካ ተስፋ ይቆርጣሉ። ትልልቅ ንግዶች በብዙ ዓመት ጥረት ነው የተገነቡት። ስለዚህ ትዕግስት ከትጋት ጋር ሲሆን የንግድ ስኬትን ይፈጥራል። እንግዲህ ትንሽ ንግድ የሚያወድቁ 5 ስህተቶች እነዚህ ናቸው። ገበያን ሳያውቁ መጀመር፣ የገንዘብ አስተዳደር እጥረት፣ ደንበኛን አለማክበር፣ ማርኬቲንግ አለመስራት፣ የትዕግስት እጥረት ናቸው። እነዚህን ካስተካከልክ ንግድህ የሚሳካበት እድል ይጨምራል። ይህ ቪዲዮ ጠቃሚ ከሆነ ላይክ አድርጉ፣ አስተያየታችሁንም ጻፉ፣ ሰብስክራይብም አድርጉ። በቀጣይ ቪዲዮ ትንሽ ንግድ እንዴት ትልቅ ማድረግ እንደሚቻል እንመለከታለን።